ብዙ ባሎችን ጠይቄያለሁ። ለመሆኑ ለሚስት ግጥም ትገጥማለህ ወይ ብዬ ጠይቄያለሁ። እንኳን እንደዚህ አድርጊያ ጭንቅላቴ ላይ ትወጣብኝ ይላሉ አንዳንዶቹ። እና የሚገርመው ጭንቅላቴ ላይ ከወጣች እኮ ሰንብታለች ይላሉ። ትናንት እንዳስተማርኩ ሚስት ለባሏ ዘውድ ናት ይላል። ዘውድ የት ነው የሚቀመጠው? ጭንቅላት ላይ። ሶ ሺ ኢዝ ኦልሬዲ ዜር። እና እኔ ግጥም እገጥማለሁ ለሚስቴ፣ ቆንጆ ግጥም አልፎ አልፎ በሆነ በምታረገው ነገር ተነስቼ፣ ለልጆቼ በምታረገው፣ ለእኔ በምታረገው ተነስቼ ግጥም። እኔ ግጥም የመግጠም ስጦታ አለኝ፣ የመግጠምና የማገጣጠም ስጦታ አለኝ እና እጠቀምበታለሁ። አንድ ቀን የገጠምኩት ግጥም ስለ አትክልት ገጠምኩ። አትክልት ብላ ነው የምትለኝ። በቃ አትክልት ጥሩ ነው ለጤንነት። እድሜ እንትን እያለ ሲሄድ አትክልት መብላት አለብን። አትክልት ነው እሷ በቃ። እኔ ደግሞ ስጋ ነው ስጋ ነው። እኔ ደግሞ እኔ አትክልት ሎጂኩን አውቃለሁ። አትክልት ለሰውነት ጥሩ እንደሆነ፣ ኒውትሪሽኑ ጥሩ እንደሆነ ሎጂኩን በትምህርት አውቃለሁ። ግን ለመብላት አፌ ውስጥ ይንከራተታል። ሰሞኑን ለቤዛ ቁርጥ ሲያስቆርጠኝ ነበርና አመሰግናለሁ በጣም። እና ሚስቴ ግን እንዳሰማ እና አትክልት ብላ ነው የምትለው። እና አንድ አትክልት አስለመደችኝ፣ ብሮኮሊን የምትባል። ብሮኮሊን ትንሽ ናት፣ አጭር። እና እኔ አገር ቤት ባያት ኖሮ አረም ናት ብዬ ነው ማልፋት እንጂ እሷን አልበላም። ግን እሷን አስለመደችኝ። ብሮኮሊን በጣም እወዳለሁ። እና በብሮኮሊን ላይ ተነስቼ ግጥም ገጠምኩኝ እንደዚህ ብዬ፣ ታናሽ ስጋ እንዳላማረጥኩኝ፣ ነጩን ከጮማው ጋር ጥሬ እንዳልቆረጥኩኝ፣ ይጠቅምሃል ብላ አትክልት ስላልሽኝ እኔ ላንቺ ብዬ ትንሽ ዛፍ በላሁኝ ብዬ ገጠምኩኝ። እና የዛ ቀን ጥርስ ብቻ ሆና ነው የዋለችው። በጣም የሳቀች ደስ ብሏት። በስንት ብር ነው ደስታዋን የመለስኩላት? ምንም ብር አልከፈልኩም። ደስታ ፈጣሪ ነው መሆን ያለብህ አንተ። አየህ፣ ስራ ለመግባት አፕላይ እንደምታረገው ኦንላይን ኑሮን ለማሸነፍ እንደምትታትረው እንደምትሮጠው ሁሉ ትዳሬን እንዴት አድርጌ ላሳምረው ማለት አለብህ በቃ። ምክንያቱም you are the head of the house። አንተ የዘራውን ነው ልጆቹ የሚመልሱልህ፣ ሚስት የምትመልስልህ። ቁልፉ አንተ ጋር ነው ያለው። ሚስት እንደ መሬት ናት። መሬት ገበሬው የሰጣትን ነው መልሳ የምታበቅለው። ባቄላ ዘርቶ ቢሆን ባቄላ፣ ስንዴ ዘርቶ ቢሆን ስንዴ፣ በቆሎ ዘርቶ ቢሆን በቆሎ፣ በቅሎ ዘርቶ ከሆነ በቅሎ መልሶ ይረገጣል ማለት ነው። ስለዚህ የምትዘራው ነው የሚወሰነው።